200 በላይ የሚሆኑ የአሜሪካ ወታደሮች ላይ ጉዳትን አድርሻለሁ ደግሞ ሞትም አለ ከነሱ መካከል ብላ እንግዲህ ዛሬ ኢራን መግለጫ የሰጠች ነው የምትገኘው። አንድ የሚሆኑ የተረጋገጡ ሞቶች በዩናይትድ ስቴትስ ኦፍ አሜሪካ ኔቪ ወር ደግሞ በዩኤስ ኔቪ ፊፍት ፍሊት ወር ደግሞ 5ኛ እዝ ላይ የነበሩት ወታደሮች ናቸው ብለዋል። ባህር ላይ የሚገኘው ዩናይትድ ስቴትስ ፊፍት ፍሊት እንግዲህ ከደረሰበት ጥቃት በኋላ 21 ሰዎች ሞቷል ብሏል። ይሄ የተፈጠረው ባሳለፍነው 24 ሰዓት ውስጥ ነው። ይህን ደግሞ የተናገረችው ኢራን እስካሁን ድረስ ኮንፈርም አልተረጋገጠም። 200 የሚሆኑት ካዥዋልቲዎች ደግሞ የተፈጠሩት የተባለው አልዳርፋ በሚባለው ሳውዲስ በሚገኘው አልዳርፋ በሚባለው ቤዝ ነበር። እንዳልኳችሁ ነው። ይሄ ጀስት ኮንፈርሜሽን አልተገኘም። ኢራን ክሌም ባረገችው ደግሞ ኢራን አድርሻለሁ ባለችው ነገር ላይ ተንተርሰን ነው እንግዲህ ይሄን የምናወራው። አልዳርፋ የተባለው ቤዝ እንግዲህ በጠዋት አካባቢ ላይ ጥቃት የደረሰበት እንደሆነና ኢራን ጠዋት ጥቃቷ እንደተሰነዘረች ነግሬያችሁ ነበረ። እዚህም በተጨማሪ ከአሜሪካ ጋር ሪሌሽን አላቸው ተብሎ የሚታሰቡ የጦር የጭነት መርከቦች ወይ ደግሞ የነዳጅ የሚያመላልሱ መርከቦች ላይ እንደዚህ ጥቃትን ሰንዝሬያለሁ ብላ ኢራን ክሌም እያደረገችው የምትገኘው። ኦፕሬሽን 2 ፕሮሚስ 4 ወይ ደግሞ ኦፕሬሽን እውነተኛ ቃል ኪዳን 4 እየተካሄደ ነው የሚገኘው በአሁኑ ሰዓት ላይ። የተለያዩ አዳዲስ መሳሪያዎችን እየተጠቀመች የምትገኘው ኢራን የተለያዩ አዳዲስ ሚሳይሎችን እየተጠቀመች የምትገኘው። ከነዚህ መካከል ቃስም እና ፋተህ የሚባሉ ሚሳይሎች ናቸው እስካሁን ድረስ ጦርነቱ ላይ ያልተጠቀመቻቸው። ጉዳዮች አንፎልድ ሲያደርጉ አብረን የምንመለከት ይሆናል። አብራችሁን ቆዩ። መልካም ቀን።